በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባው። በቅድሚያ የተከበራችሁ ሊቃውንተ ቤተ ክርስቲያን ካህናት፣ ወንድሞች ዲያቆናት፣ እንዲሁም በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ ያደረባችሁ እናት አባት ወንድሞቼ እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ የተመሰገነና የተቀደሰ ይሁን። እኔም ሳልገባው
እናንተም ሳትገቡት ትገቡኛላችሁ ብሎ ለዚህ ሰዓት ያበቃን አምላክ ምስጋና ይግባው። በእውነት ይሄን ሁሉ ዝናብ በላያችሁ ላይ አልቆ ልዩ ፍቅር ለወንጌል እንዳላችሁ በላያችሁ ላይ ዝናብ እየወረደ ሳትሳቀቁ ወንጌሉን በጉጉት እንደጠበቃችሁ ሁሉ እናታችን ድንግል ማርያም ኃጢያታችሁን ትጠብላችሁ። እግዚአብሔር አምላክ ኃይሉን ብርታቱን ይስጣችሁ። የታመሙትን ወንድሞቻችን እግዚአብሔር አምላክ ይፈውስልን፣ የተጨነቀውን ያረጋጋልን። እግዚአብሔር አምላክ አይነ ልቦናችን ያብራልን። እሺ እንግዲህ ምናልባት የዛሬ ወር የተነጋገርነው የትምህርታችን ርዕስ ይኖረናል። የዛሬ ወር የተነጋገርነው የትምህርታችን ርዕስ እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም በሚል ተነጋግረናል። ይህን እየተነጋገርን እያለ እንደ ነብዩ እንደ ኢያሱ አልያም እንደ ጻድቁ እንደ ዜና ማርቆስ ፀሐይን የማቆም ስልጣን ስላልነበረን ፀሐይዋ ጠልቃብንና መሽቶብን በይደር አስቀምጠነዋል። እንደ እግዚአብሔር ፍቃድ ካቆምነው ላይ እንቀጥላለን። ነገር ግን ለማስታወስ ያክል አልፈን ያየናቸውን ርዕስ እንነጋገራለን። ለማስታወስ ያክል ለመግቢያ ያክል ከተነጋገርን በኋላ ወደ አቆምነው ክፍል 2 እንገባለን። እግዚአብሔር የሰላም አምላክ እንጂ የውከት አምላክ አይደለም። የሐዋርያው የቅዱስ ጳውሎስ መልእክት በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ያለውን ኃይለ ቃል አንስተን ነው ይህን ያነሳንበት ርዕስ ምክንያት አለን። ዓለማችን ሁከት ተሞልታለች። ለዚህ ርዕስ ልንሰጥበት የቻለው ብዙ ወንድሞቻችን በየመንደሩ ሁከት ፈጥረዋል፣ በየስርቻው ሁከት ፈጥረዋል። ስሙ የቤተ እግዚአብሔር ስም ይሰየማል። ስሙ በወንጌል ይሰየምና በዛ በስርቻ ምን ሰማው ግን አዲስ ልሳን ተሰጠን ብለው የማያውቁትን ትርጉም የሌለውን ባለቤት የጠፋለትን ቋንቋ ይዘው ዝም ብለው እንደ እብድ ሲለፈልፉና ህብረተሰቡን ሰላም ሲነሱ ስላየን ስለ ልሳን ነበር የተነጋገርነው። መጀመሪያ መነሻ ያደረግነው ይሄ ቢሆንም መጀመሪያ ልሳን የተባለው በማመጣ ቋንቋ መጀመሪያ ስንት ነበረ በሚል ተነጋግረናል። ለዚህ መነሻ ያደረግነው በኦሪት ዘፍጥረት ምዕራፍ 2 ቁጥር 19 ላይ የሰውና የእንስሳት ቋንቋ አንድ እንደነበረ ተነጋግረናል። የሰውና የእንስሳት ቋንቋ አንድ ነበር። ለዚህም አባታችን አዳም መነሻ አድርገን ለእንስሳቶች ሁሉ ስም እንዳወጣላቸው በቋንቋ ስለሚግባቡ ለእያንዳንዱ ስም ሰጥቷቸው እንደሰደዳቸው ወንጌሉ አስተምሮናል። እኛም ተማምረንበታል። ሰውና እንስሳት ቋንቋው አንድ መሆኑ እንዴት አንድ ሊሆን ቻለ ለሚለው አሁንም በኦሪት ዘፍጥረት በምዕራፍ 3 ላይ የምናገኘው ከቁጥር 1 ጀምሮ የምናገኘው ቃል አለ። እባብ የተባለች እንስሳ ከሔዋን ጋር ቃል ከቃል ተመላልሰዋል። ቃል ለቃል ተነጋግረዋል። ይህ ምን ያስመለክታል? ሁለቱ ሰውና እንስሳት አንድ ቋንቋ ስለነበራቸው እባብ ስታናግራት ሔዋን መልስ ሰጥታለች። እባብም መልሳ ደግሞ ለሔዋን መልስ ሰጥታለች። ብትበሉስ ሞትን አትሞቱም፣ ይልቁንስ አምላክ ትሆናላችሁ ተባሉ። ባይግባቡ ኑሮ በቋንቋ ባይደማመጡ ኑሮ ቋንቋቸው አንድ ባይሆን ኑሮ እናታችን ሔዋን በለሱን ባልበጠሰችው ነበር ወይም ባልቆረጠችው ነበር። አንድ መሆናቸው ነው በዚህ ያለ። ከዚህ በኋላ ግን የሰው ልጅ ቋንቋ አትንካ የተባለውን በመንካቱ
ቋንቋቸው ተደባልቋል። ለዚህ ምሳሌ ያደረግነው በመጽሐፈ ኩፋሌ